እንኳን ወደ ቻናሌ በሰላም መጣችሁ። ዋንኤፍኤክስ ነኝ። ባለፈው በሾርትስ ቪዲዮ ላይ ቃል በገባሁት መሰረት ፎሬክስ ትሬዲንግ በፓርት ዛሬ ፓርት 1ን ይዤ መጥቻለሁ። ይሄን ይጠቅማል ለምትሉት ጓደኞቻችሁ ሼር በማድረግ አድርሱልኝ። ይጠቅማል፣ እሱ ይጠቀማል፣ ይሰራል ለምትሉት ጓደኞቻችሁ ሼር በማድረግ የድርሻችሁን ተወጡ ማለት ነው። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ዛሬ ስለ ፎሬክስ ትሬዲንግ ፓርት 1 ላይ ያካተቱ ነገሮችን ነግራችኋለሁ ማለት ነው። በዚህ ተከታታይ ትምህርት ውስጥ ከዜሮ እስከ ፕሮፌሽናል ትሬደርስ ድረስ እናደርሳችኋለን ማለት ነው። አንደኛ ፎሬክስ ምንድነው? ዋት ኢዝ ፎሬክስ? ፎሬክስ ማለት ባጭሩ ፎሬን ኤክስቼንጅ የውጭ ሀገራት ገንዘብ ግብይት ማለት ነው። ለምሳሌ አንድ ኢትዮጵያዊ ወደ አሜሪካ ለመሄድ ዶላር ሲገዛ የፎሬክስ ኤክስቼንጅ እየተጠቀመ ነው እንላለን። ወይም አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ወደ ባንካችን መጥቶ በሱ ሀገር ገንዘብ በሱ ሀገር ዶላር የኛን ሀገር ገንዘብ ሲለዋወጥ ያኛው ምን ይባላል? ፎሬን ኤክስቼንጅ ይባላል ማለት ነው ባጭሩ። ስለዚህ ፎሬክስ ለትሬደሮች ብቻ የተፈቀደ አይደለም፣ ለሁሉም ኩባንያዎች፣ ባንኮች፣ ሄጅ ፈንድ የሚሰራ ነው። ለሁሉም ላይ የሚሰራ ነው ማለት ነው ፎሬክስ ባጭሩ። ፎሬክስ ለምን ታዋቂ ሆነ? ፎሬክስ እንግዲህ እንደሚታወቀው ለ5 ቀን ለ24 ሰዓት ክፍት የሆነ ነው። ፎሬክስን መጀመር ለምትፈልጉ በትንሽ ካፒታል መጀመር ትችላላችሁ። ከ10 ዶላር ጀምሮ መጀመር ይቻላል። ግን እናንተ አካውንት እንዳይፈነዳባችሁ ቶሎ ዲፖዚትም እንዳታደርጉ እኔ ሪኮመንድ ማድረግላችሁ ከ100 ዶላር ብትጀምሩ ይሻላል። ምክንያቱም አንዴ 10 ዶላር ዲፖዚት አድርጋችሁ ከማርኬቱ ቶሎ መውጣት ስለሌለባችሁ በ100 ዶላር እኔ ሪኮመንድ አደርግላችኋለሁ ማለት ነው። ፎሬክስ ላይ ማትረፍ እንዴት እንችላለን? ፎሬክስ ላይ ማትረፍ በሁለት ነገር እንችላለን። ዋጋው ሲወጣና ሲወርድ ማትረፍ እንችላለን። ፎሬክስ ትሬዲንግን በምን እንስራ ወይም በምን እንጠቀሙ? በኮምፒውተር፣ በስልክ፣ በፒሲ በምንድን መስራት አለብን ለምትሉ ሰዎች ፎሬክስ ብዙም የተካበደ ነገር አይደለም። በስልክ መስራት እንችላለን። ብዙም የተካበደ ነገር እንዲ አይፎን ከሌለኝ ምናምን ብዙም ነገር የተካበደ ነገር አይደለም። አንድ ስልክ ኦሬዲ ካላችሁ በቂ ነው። ግን ያላችሁ ሰዎች ደግሞ በፒሲ መጠቀም ትችላላችሁ። እኔ ኦሬዲ በስልክ ስለምጠቀም በፒሲ መጠቀም ትችላላችሁ። ይቻላል በፒሲ መጠቀም። ነገር ግን ይሄ ፎሬክስ ሲባል ዝም ብሎ ዘው ተብሎ ተገብቶበት ቀላል ገንዘብ በቀላሉ ሰርቼ ይወጣለው የሚባል ነገር አይደለም። ፎሬክስ ላይ በጣም ብዙ ነገሮች ያስፈልጉናል። ዲሲፕሊን፣ ኮንሲስተንሲ ሆነን ነው ይሄ ማርኬት ላይ ስንገባ። አለዛም ዝም ብለን ገፍተን እንትን ምንል ከሆነ በአንዴ ሉዝ አድርገን የራሳችንን ከቤተሰቦቻችንን ከሁሉ ነገር ከጓደኞቻችን ከሁሉ ነገር ነው ሉዝ የምንሆነው። ገንዘብ ትበደራለህ፣ ምን ትላለህ። በጣም ከባድ ነው። ከባድ ኢንዱስትሪ ነው ይሄ ፎሬክስ ትሬዲንግ ማለት። ሁለተኛው ከረንሲ ፌር። ዋት ኢዝ ከረንሲ ፌር? በፎሬክስ ዓለም ውስጥ እንግዲህ አንድ ከረንሲ ብቻውን አይሸጥም። ከሌላ ከረንሲ ጋር ነው ተደምሮ አብሮ ሆኖ የሚሸጠው። ቤዝ እና ኮድ ተብሎ ማለት ነው። አንድ ዩሮፕ ካለ የዩናይትድ ስቴትስ ጋር አንድ ላይ አብሮ ነው ዩሮ ዩኤስዲ ተብሎ የሚሸጠው ማለት ነው። በፎሬክስ ዓለም ውስጥ እንግዲህ ሁል ጊዜ ሁለት ፌሮች በአንድ ላይ ተጣምረው ይመጣሉ። እነሱም ብዙ አይነት ፌሮች አሉ። ለምሳሌ ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ኤክስኤዩ ጎልድ እና ዩሮ የዩናይትድ ስቴትስ ዶላር ማለት ነው። እንግዲህ በፎሬክስ ዓለም ውስጥ አንድ እንትን ብቻ አንድ ላይ አይሸጥም ማለት ነው። ሌላው ደግሞ ባይና ሴል እንዴት ነው የምናደርገው የሚለው ነው የምናየው። ባይ ማለት ወደ ላይ ዋጋው ይወጣል። ሴል ማለት ደግሞ ዋጋው ወደታች ይወርዳል ማለት ነው። ባይ ብለህ አንተ ዋጋው ወደታች ከወረደ ሉዝ ታደርጋለህ። ሴል ብለህ ዋጋው ወደ ላይ ከወጣ ደግሞ ሉዝ ታደርጋለህ ማለት ነው። ለምሳሌ ዩሮ ዩኤስዲን በ1.200 ከገዛ እሱ ተነስቶ በ1.2500 ላይ ከደረሰ አንተ 50 ፒፕስ ፕሮፊት ታደርጋለህ። ስለ ፒፕስ በቀጣይ ቪዲዮ ስለምሰራላችሁ ችግር የለውም። እዚህ ጋር ፒፕስ ምንድነው ብላችሁ ግራ እንዳትጋቡ ያክል ነው። ነገር ግን ከ1.200 ቀንሶ ወደ 1.9500 ከመጣ
50 ፒፕ ኪሳራ ትሆንብሃለች ማለት ነው። ስለዚህ የገበያውን አቅጣጫ መገመት ብቻ ሳይሆን ሪስክን መውሰድ ያስፈልጋል ማለት ነው። ዛሬ በቀላሉ የተማርነው ፎሬክስ ትሬዲንግ ምን እንደሆነ፣ ምን እንደተፈጠረ፣ ከረንሲ ፔር ምን እንዴት እንደሆነ፣ ቤዝ እና ኮት ከረንሲ ምን እንደሆነ ተምረናል። ቀጣይ ክፍል ፓርት 2 የሚያተኩረው ማጆር፣ ማይኖር እና ኤግዞቲክ የሚባሉት ላይ ይሆናል ማለት ነው። በተጨማሪም የስፔሬድ እና የፒፕ እንዴት እንደሆነ እሱን በፓርት 2 ቪዲዮ የሚሰራላችሁ ይሆናል።